ረፍት ዳኛ ወዴት አለ ከተማውስ ይሄን ጉድ ምን አለ። በጣም ያሳዝናል። ከቀን ወደ ቀን አንዱን የሚያስረሳ አንዱን የሚያስንቅ እውነት በጣም እጅግ በጣም ሀገር አለኝ ወይ በቃ ወገን አለኝ ወይ ማጋ ነው እየኖርኩ ያለሁት። ለምሳሌ በስደት ያሉት ወደ ሀገር ለመግባት ይጓጓሉ፣ እንጓጓለን። ነገር ግን ሀገር አለን ወይ ወገን አለን ወይ? እውነት ኢትዮጵያኖች እየተሳሰብን ነው ወይ? እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ለምን ትሄዳላችሁ? በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካገቡ ምናምን ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና ከፍት ነው ከኋላ። 1 ዓመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። ዓመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱን እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲተከልል እንትን መለይ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? በቃ ዝም ብለን ስናክ ነበር የምንውለው። ከ1 ዓመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ እሷ ነገሮቿን አስሬ ነው ቅፋ እየወተቱ ጀመረ ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው ቆመን ሄደው አንቺን እኮ ትችሻለህ ስትለኝ እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲያቱ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ማለት ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት። ረፍት ዳኛ ወዴት አለ ከተማውስ ይሄን ጉድ ምን አለ። ድምጻዊ አንዱዓለም ጎሳ ዛሬ መጋቢት 17 ቀን 2017 ዓ.ም ፍርድ ቤት መቅረቡን ሰምተናል። ከዚህ ጉዳይ ጋር ያለውን እንንገራችሁ። ከባለቤቱ ቀነኒ አዱኛ ሞት ጋር በተያያዘ ከዚህ በፊት በቁጥጥር ስር የዋለው ሙዚቀኛ አንዱዓለም ጎሳም ዛሬ ፍርድ ቤት ሲቀርብ ለሁለተኛ ጊዜው ነው። ከዚህ በፊት ከዛሬው ችሎት ቀደም ብሎ መጋቢት 4 ቀን 2017 ዓ.ም አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡ ይታወቃል። መጋቢት 4 በዋለው ችሎት አንዱዓለም በዋስትና እንዲወጣ በጠበቆቹ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንደተደረገ ጠበቃው ከቢቢሲ ጋር ባደረጉት ቆይታ ተናግረው ነበር። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከአንዱዓለም ጋር ከሚኖሩበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለልፈቷ ምክንያት መሆኑን ፖሊስ አመልክቶ ነበር። መጋቢት 4 በዋለው ችሎት ቀነኒ መጋቢት 1 ቀን
2017 ዓ.ም ሌሊት 10 ሰዓት ገደማ ከምትኖርበት አፓርታማ ላይ ማለትም ከ5ኛ ፎቅ ላይ ወድቃ ሕይወቷ ማለፉን ነበር ፖሊስ ያስረዳው። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ አስታውቆ ለምርመራ የሚሆኑ ፎቶግራፎች ከመዝገቡ ጋር ለማያያዝ የሰዎችን ምስክርነት ለመሰብሰብና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ ሌላ ተጨማሪ 14 ቀናት ይሰጠኝ ብሎ በጠየቀው መሰረት ፍርድ ቤቱም ለምርመራ የጠየቀውን ተጨማሪ ቀን ፈቅዶ ቀጣዩ ቀጠሮ ለዛሬ ተቀጥሮ ነበር። በዚህ መሰረት ድምፃዊ አንዱዓለም ጎሳ ዛሬ ለሁለተኛ ጊዜ ፍርድ ቤት የቀረበ ሲሆን ፖሊስ በድምፃዊ አንዱዓለም ጎሳ ላይ በሚያደርገው የምርመራ ስራ ላይ አንዳንድ የምርመራ ውጤቶች ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ሲል ጠይቋል። ፖሊስ ይሰጠኝ ባለው ተጨማሪ ቀናት መሰረትም ፍርድ ቤቱ ለፖሊስ ተጨማሪ 12 የምርመራ ቀናትን ፈቅዷል። ለቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም። ቀነኒ የምትባል ልጅ አርፋ ነበር። የአሟሟቷ ጉዳይ አጠያቂ ቢሆንም እችል ሞታለች። የተቀበረችው የት ነው? ካቴድራል፣ ስላሴ ካቴድራል መንበረ ጸባዖት። ለምን ታዲያ የት ትቀበር? የት እንድትቀበርላችሁ ነው የፈለጋችሁት? ይቺ ልጅ እኮ ባለማህተብ ናት። ይቺ ልጅ እኮ የቤተ ክርስቲያን ልጅ ናት። ይቺ ልጅ እኮ አህዛብ እኮ አይደለችም። የት እንድትቀበርላችሁ ፈልጋችሁ ነው? ምን ነው ስለሞተችበት ምክንያት ማወቅ ትታችሁ፣ ምን ነው ስለተገደለችበት ግፍ ማወቅ ትታችሁ ስለተቀበረችበት መሬት ቆረቆራችሁ? በተለይ እዚህ ቤተ ክርስቲያን ዙሪያ ላይ ያላችሁ በጥላቻ የተሞላችሁ ሰዎች ማለት ነው። ምን ነው ይህንን ህዝብ ለመለያየት በዚህ ርቀት ባትሄዱ? ምን ነው ኢትዮጵያ ውስጥ በግፍ የሚገደል ንጹሃን በበዛበት ሀገር ላይ ሆናችሁ ይሄ ነገር እንዲቀነስ መስራት ሲገባችሁ እንደ ቤተ ክርስቲያን ወይም ደግሞ እንደ ሃይማኖት አባትነታችሁ ምን ነው ስለተቀበረችበት ምድር ላይ ሮጣችሁ ተቆረቆራችሁ? ቤተሰቦቿን ቢሆኑ እኮ ልጄ ልጄ ብለው እኮ ነው የቀበሯት። አስታመዋት ሳይሆን እኮ በድንገት የሞተች ልጅ እኮ ናት። እቺ ልጅ ሮጣ ያልጠገበች ልጅ እኮ ናት። ስለሱ ስለአሟሟቷ ማውራት ሲገባችሁ ሚዲያ ላይ ወጣችሁ እንደገና ስለተቀበረችበት ቦታ ማርያምን በጣም ነው የሚያመው። በጣም ባለማህተብ የሆነች ልጅ እኮ ናት። የቤተ ክርስቲያን ልጅ እኮ ናት። ከቤተ ክርስቲያን ውጪ የት እንድትቀበርላችሁ ፈለጋችሁ? ቦታ ልትመርጡላት ጭራሽ። አረ የጥላቻም ልክ አለው በመድኃኔዓለም። አረ እንዴ! ሟች ቀነኒን የቀደመ የሕክምናና ተዛማጅ ማስረጃዎችንም አግኝተዋል። የ13 ሰዎችን ቃለም ሰብስበዋል። በተጨማሪም ሟች ወድቃ በነበረበት ስፍራ የተገኘ የረከቦት ምንጣፍን መገኘቱን ጠቅሷል። ይህን ማስረጃም ለፎረንሲክ ምርመራ ወደ ፌዴራል ፖሊስ ልኳል። ታዲያ ፖሊስ ይህን ሁሉ መረጃ ቢሰበስብም ግን ድምፃዊ አንዱዓለም ጎሳ መለቀቅ የለበትም፣ ተጨማሪ ወሳኝ የምርመራ ሂደቶች ይቀሩኛል ብሏል። የአንዱዓለም ጎሳ ጠበቃ ደንበኛዬ ቋሚ አድራሻ ያለው ግለሰብ በመሆኑ የዋስ መብቱ ተጠብቆ ክትትል እንዲያደርግ ቢጠይቅም ፖሊስ የምርመራ ሂደቱ እንዳይበላሽ በመስጋት ተጨማሪ 12 ቀናትን ለምርመራ በመፍቀድ ችሎቱ ለመጋቢት 29 ተቀጥሯል። አንዱዓለም ጎሳ መጋቢት 3 በነበረው ችሎት የአስከሬን ምርመራ እስኪጣራ በሚል ነበር በስር ላይ የቆየው። ዛሬ ደግሞ ፖሊስ የምርመራ ውጤቱ ደርሶት እንኳን ድምፃዊው እንዳይለቀቅ መፈለጉ ጉዳዩን የበለጠ አሳሳቢ አድርጎታል። ከፎቅ ወድቃ ሞተች የተባለችው ቀነኒም ትኖርበት በነበረ ቤት የተገኘው የረከቦት ምንጣፍ ሌላ ስጋትና ውዝግብን ፈጥሯል። በቀጣይ በሚኖረው ችሎት ምን አይነት ውሳኔ? በድሬዳዋ ወላጅ አባቱን በመግደል የተጠረጠረው ግለሰብ በቁጥጥር ስር ውሎ ክስ የተመሰረተበት መሆኑን ፖሊስ አስታወቀም። ወንጀሉን ለመደበቅ በርካታ ዘዴዎችን ሲጠቀም የቆየው ግለሰቡ አባቴ ለዘመኑ የሚመጥን የቢዝነስ ሐሳብ የለውም በሚል ሰበብ የግድያ ወንጀል መፈጸሙን በማመን ለፖሊስ በሰጠው ቃል መግለጹ ተሰምቷል። ተጨማሪ አለን። ተጠርጣሪው በአባቱ ላይ ግድያ ለመፈጸም ከወራት በፊት ዝግጅቱን ያደርጋል። የአባቱ የቢዝነስ ሐሳብ ከዘመኑ ጋር የማይሄድ ስለሆነ ሊወገድ ይገባል የሚል እኩይ ዓላማ ይዞ ጓደኛውን ያማክራል። ይህንን ከሞራል የወጣ ኢሰብአዊ ድርጊቱን ለመፈጸም የተለያዩ መረጃዎችን ያፈላልጋል። አባቴ የቢዝነስ አካሄዱ ኦልድ ነው ማለት አሁን ከጊዜው ጋር አይሄድም፣ ስለዚህ መወገድ አለበት የሚል ሐሳብ ያነሳና ጓደኛውን ያማክራል። ስለዚህ ጓደኛው ትንሽ ሪዚስት ማድረግ እኔ ነኝ የምፈጽመው፣ አንተ መተባበር ብቻ ነው፣ እኔ ነኝ በቃ ሁሉ ነገር ጎግል ያደርጋል። ምን ጎግል ያደርጋል? ኢንሱሊን
ኢንሱሊን ኦቨርዶዝ ሲሰጥ ምንድነው የሚያመጣው ውጤት የሚል በሞባይሉ ጉግል አድርገዋል። ያን ብሬን ዳሜጅ ያደርጋል ኦቨርዶዝ ከተወሰደ። ስለዚህ አንኮንሺየንስ እናደርገውና ሆስፒታል ከገባ በኋላ እኔ ሆስፒታል ሰው ፈልጌ እንዲያስወግዱት አደርጋለሁ የሚል ዝግጅት ነበረው ከወር በፊት። ለግድያ ወንጀሉ የሚሆኑ የተለያዩ ቁሳቁሶችን ይሰበስብና ወላጅ አባቱ ወደ ተኛበት መኝታ ክፍል ከጓደኛው ጋር ያመራሉ። በዚህ ሂደት መድኃኒቱን ለመውጋት ሲዘገጃጁ አባትየው ከተኛበት ይነቃል፣ ግብግብ ይጀመራል ይላል የፖሊስ የምርመራ መዝገብ። በኋላ በኩል ጭንቅላቱን ይደበድቡና አፍነው ይገድሉታል። ቁልፍ ስላለው ቀጥታ እሱ ይመጣል፣ ቁልፉን ከፍቶ ይገባል ወደ ውስጥ። ለጓደኛው በሩን አልዘጋም፣ ይገባል። በጀርባ በር ይገባሉ። ህንጻ ነው ቤታቸው። ጭንብል ይለብሳሉ። ትንሽ ቤት አለው። ጭንብል ይለብሳሉ፣ ጓንት ይለብሳሉ። አባትየው ማንጂታ ቤት ይገባሉ። ከዛ ኢንሱሊኑን ይዘዋል። ኢንሱሊን ገዝተዋል። ኢንሱሊን መርፌ ገዝተዋል። ፌስታሉን ይዘዋል። ምንድነው የሚያደርጉት? ቤት አባትየው በተኛበት አልጋ ላይ በፌስታሉን ያለብሰውና አንቆት ይይዙና ኢንሱሊኑን ለመውጋት ነው እነሱ። እሱ ይገባል፣ ጓደኛውም ተከትሎት ይገባል። አባትየውን እሱ ሲያለብስ ድንገት ያው ተኝቶ ነበር፣ ሲነካው ብድግ ይላል። ተያያዙ። ግብ ሲፈጠር ጓደኛውን ይመጣና አባትየውም በጠረባ ይመታዋል። መሬት ከወደቀ በኋላ ጥቁር ሸክላ የተሰበረ በሱ ጭንቅላቱን 3 ቦታ ይመቱታል። መሬት ከወደቀ በኋላ ይህን ፌስታሉን እንደዚህ አፍኖ ይዘዋል። ወንጀል ፈጻሚው ቀድሞ ለዚህ ተግባሩ የሚሆን ዝግጅት አድርጎ እንደነበር ፖሊስ በምርመራ ደርሶበታል። የፕላስቲክ ሩዝ ኢትዮጵያ ውስጥ ገብቷል የሚል መረጃ በሰፊው እየተንሰራፋ ነው ያለው። እንዴት አድርጋችሁ የፕላስቲኩን ሩዝ ከኖርማሉ ሩዝ መለየት እንደምትችሉ በዚህ ቪዲዮ ተከታተሉ። ይሄንን መረጃ ለእናንተም ሆነ ለሌሎች ሰዎች ሊጠቅም ስለሚችል ሼር ብታደርጉ ደስ ይለኛል። ስፔሻሊ ደግሞ ቤተሰብ ላላቸው ሼር ብታደርጉ መልካም ነው። አሁን ይሄ እንደምታዩት ትክክለኛው ሩዝ ነው። ሳህን ውስጥ ታደርጉትና ውሃ ዘለል አድርጋችሁ ትጨምሩበታላችሁ። ከትንሽ ደቂቃ በኋላ ሩዙን ስታዩት ውሃው ከላይ ዘለል ብሏል፣ ሩዙ ከስር ተኝቶ ነው የምታዩት። የፕላስቲክ ሩዝ ከሆነ ግን ውሃው ላይ በብዛት ተንሳፎ ነው የምታገኙት። ሁለተኛው መንገድ ደግሞ የተወሰነ ትንሽ ሩዝ በጋለ መጥበሻ ላይ ዘይት ትንሽ ጠብ አድርጋችሁ እዛ ላይ ማስቀመጥ ነው። ከዚያ በኋላ መጥበሻው ላይ ከቀለጠና የፕላስቲክ ሽታ አይነት ነገር ካመጣ ያ ፌክ መሆኑን መለየት ትችላላችሁ። ሶስተኛው መንገድ ደግሞ የምታደርጉት ነገር ሩዙን ለ10 ደቂቃ ተቀቅሉታላችሁ። ተቀቀላችሁ በኋላ ሊታይ በሚችል እቃ ውስጥ ለ3 ቀን ታስቀምጡታላችሁ። ያ ነገር ካልበሰበሰ ፈንገስ ካላወጣ የፕላስቲክ መሆኑን እርግጠኛ ትሆናላችሁ ማለት ነው። ጠቅማችኋል ብዬ ነው ይሄንን ነገር ያቀረብኩላችሁ። ከወደዳችሁት ላይክ፣ ሼር፣ ፎሎም አድርጉኝ። ማሚስ ኪችን ነኝ። ቻው። ስደተኛዋና ከርታታዋ እህታችን በሰው ሀገር ማለትም በሳውዲ አረቢያ በደረሰባት ህመም ሕክምና ውስጥ ገብታ ከሕክምና አልጋ ላይ ያለች ያልተለመደ እንቅስቃሴ ማሳየቷ ብዙ ኢትዮጵያውያንን አሳዝኗል። ዶክተሮች እንዳሉት ከሆነ ከጭንቀት ጋር የተያያዘ ህመም ነው። የቅርብ ዘመዶቿ ድረሱላት እያሉ ይገኛል። እህታችን አሁን ላይ የምትገኘው በሳውዲ አረቢያ ሪያድ ሕክምና ውስጥ ሲሆን ቅርብ ሰዎች ማለትም ኢትዮጵያውያን በቦታው በመገኘት ልጅቷን እንድትደርሱላት ዶክተሮች እያሳሰቡ ይገኛሉ። ቪዲዮ ሼር በማድረግ ለኤምባሲ እንዲደርስ አድርጉ። ቤተሰብ እንግዲህ ሁሉም የሰማነው ነገር የሚያሳዝን ነው። በአሁኑ ሰዓት እጅግ ከባድና የከፋ ሆኖብናል። እውነቴን ነው የምላችሁ። እግዚአብሔር አምላክ የኢትዮጵያን ህዝብ እሱ ይታደግልን፣ እሱ ይጠብቅልን። የሴቶችን ነጻነት ፈጣሪ ያውጅልን። እውነት እህቶቻችን ላይ እየደረሰ ያለው እናቶቻችን ላይ ህፃናት ላይ እየደረሰ ያለው ታሪክ እጅግ ከቀን ወደ ቀን እጅግ በጣም አስከፊ አሳቃቂ። የእውነት ስደት ላይ ሆኖ ሰው የሆነ ነገር ቢገጥመው ምን ይገርማል? እውነቴን ነው የምላችሁና በጣም ያሳዝናል። ለእህታችንም እግዚአብሔር አምላክ ምሕረቱን ይላክላት፣ ካስከፊና ካሰቃቂ በሽታ እግዚአብሔር ይጠብቃት። የእውነት እንግዲህ በህይወት ተርፋለች ማለት ነው። እግዚአብሔር ይመስገን። ይህ ዓለም ኮሶ ነው ከሬት የመረረ ሰው አንጀቱ ያለቅሳል እየተማረረ እየተቃጠለ ሆድ እየባሰው ሰው ከኑሮ ጋር ትግል አንጀቱን በጠሰው ከሰለ ነደደ ጨሰ ተቃጠለ እድሌን ምን ላርጋት ከዳችኝ እያለ ዓለም ከንቱ ነገር አሳርሽ የበዛ እንዴት የሰው እድል ይርገፍ እንደ ጤዛ። ጭንቅ ነው ፍዳ ነው የሰው ልጆች ፍርጃ እድል ስትፈረጥጥ እንደንቦሳ ጥጃ። ጊዜና ቀን ድንገት ካልተገጣጠሙ በምን ይታወቃል የዚህ ዓለም ጣሙ። ይወጣል ይወርዳል ቢያልፍልኝ ብሎ ሰው
ሰው ለሰው አይተኛ ተንኮል የለበሰው እንዲያ ቁጭ ብድግ ቀና ጎንበስ ብሎ በዚያች በቀጠሮ ያርፈዋል ተንጋሎ። ወረደና ወጣ በተስፋም ተመኘ ምንድነው ውጤቱ ዘመድ አልተገኘ። ሰው ለሰው አያዝን አንጀቱም አይራራ የዚህ ዓለም ትግል ጭንቅ ነው መከራ። ምንም አልተገኘም ለሰው ልጅ ዘመዱ። ኧረ ፍትህ ዳኛ ወዴት አለ ከተማ ውስጥ ይሄን ጉድ ምን